ጌታችን ከሰማያት ወርዶ በባረከላት ጠበል የራስ ምታት በሽታንና የአይን ህመምን የምትፈውስ መካን ሴቶች ከጠበሏ በመጠመቅና በመጠጣት እንዲሁም ገድሏን በማዘል ሲማጸኗት ፈጥና ልጅን የምትሰጥ ራቁቷን ሆና ስትጋደል ጌታችን በመላ ሰውነቷ ጸጉር አብቅሎላት ነበርና መላ ሰውነቷን በሸፈነላት ጸጉር አምሳል በገዳሟ ባሉ ዛፎች ላይ በሚበቅለው ጸጉር ሲታጠኑ በአስም በሽታ የተያዙትንና በአጋንንት የሚሰቃዩትን ፈጥና የምትፈውስ ደጅሽን የረገጠውን መታሰቢያሽን ያደረገውን ዜና ገድልሽን የሰማውን ኃጢአቱን ይቅርለዋለሁ የሰማይንና የምድርን በረከትም አድለዋለሁ። ዳግመኛም ስለተጋድሎሽ የሶስት ግመል ጭነት ጤፍ ብዛት ያላቸው ነፍሳትን ከሲኦል አወጣልሻለሁ ብሎ ጌታችን ቃል ኪዳን የገባላት ሐናጼ መቅደስ ቅዱስ ላሊበላ በጌታችን ትእዛዝ የዋሻ ቤተ መቅደሷን በመፈልፈል የሰራላት በዋሻ እንድርያስ ገዳም ለ25 ዓመታት ከግንድ ተቦርቡሮ በተሰራ ገንዳ ውስጥ ራሷን አስራ ሳትንቀሳቀስ የጸለየች ስለ ንጽህናዋ ጌታችን የሴቶችን ልማድ ያጠፋላት የጌታችንን መከራ መስቀልና መራራ ሐሞት መጠጣቱን እያሰበች የኮሶ ፍሬና የቅል መራራ ፍሬን በአንድነት አዋህዳ ስትጠጣ የኖረች ገድለኛዋ ኢትዮጵያዊት እናት ቅድስት ዜና ማርያም ዛሬ ግንቦት 30 ቀን ዓመታዊ የልደት በዓሏ ነው። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቷ ይማረን ይቆየን።